ይሄንን እሴት የጎንደር ሊቃውንት ጠፍቷቸው ልታስተምራቸው ይሄ የጎንደር ሊቃውንት ጠፍቶት ነው አንተ ባህል ነው ደግሞ ሲጀመር ነው ነገራችን ላይ እንዳው ብቻ አሁን ከተማ ውስጥ አለ አይደለ ብዙ ጊዜ የሰንበት ትምህርት ቤት ስላሉ ብዙውን ቦታ እነሱ ስለሚይዙት ነው እንጂ ማለት ነው በፊት እኮ ታውቃለህ ወጣቱ እንደዚህ ሆካላለ በዓሉ ላይ ከበራ ይመስለኝ ነበር የሚገርም ነገር በነገራችን ላይ ይሄ ሆታው ነው የኢትዮጵያ ኦርቶዶክስ ተዋህዶ የመጀመሪያው ታቦትን ሲያነግስ የነበረው የአሁኖቹ ሰንበት ተማሪዎች ናቸው። የአሁኑ ሰንበት ተማሪ እኮ ከዘመናት ጋር አባቶቻችን አሁን በቅርብ ጊዜ ነው ሰንበት ትምህርት ቤት ተመዘገ ከሰንበትና ከዘማሪያኑ በፊት የማይበረሰው ታቦት እያደመቀ ይዘት መጣው ማለት ነው። እና እኔ ምንድነው ጎንደር የሚታወቅበት የራሱ ጎንደርኛ ባህልና ወግ አለው። ይሄ ኦርቶዶክስ ትፈቅዳለች አትፈቅድም፣ ግን ባህሉን ግን ኦርቶዶክስ አትከለክልም። ሰላሊኛ ይጨፈራል እዚህ ሰላሊ ይሄ የማህበረሱ ባህልና እሴት እንጂ ሃይማኖታዊ እሴት የደብረ ሊባኖስ ገዳም እሴት አይደለም። ቆይ አዲስ አበባ ውስጥም እኮ ይጨፈራል። ትናንትና በየካ እንዴ በየቦታው እራሱ አንዳንድ ሰዎች ስማቸው አልጠራም እንጂ አፋችሁን ጎንደር ላይ ስከፍቱ የነበረ እናንተ በምታከብሩበት ጥምቀት እናንተ በኋላችሁበት ጥምቀት ጭፋሩ ባይናችሁ አላያችሁ ከልክላችኋል። ምን ነው ጎንደር ድረስ አፋችሁን ከምታሾሉ ህብጣ ገባችሁ ያሉትን ለምን አያስቆሙ? የማያውቋትን ጎንደር ጎንደር ለጎንደር ተው። የማታውቁትን ነገር ጎንደር ድረስ ዳችሁ ከምትናገሩ ከበጣ ገባችሁ የነበረውን ጭፈራ ከበጣ ገባችሁ የነበረውን ሁሉ አስቆሙ። የኛ አፈጻዲቆች መምህር ዜማ አቤት ጥምቀትን በጎንደር እንዴት አየው? በሶሻል ሚዲያው ብዙ ቲክቶከሮች የራሳቸውን ላይክ ፎሎ ለመሰብሰብ እንደምታየው ይሄን ህዝብ ጨፋሪ ዘፋኝ ደናሽ እያሉ እየተቹት ነው። እኔ ሀገሬ ጎንደር ነው፣ የጎንደር ተወላጅ ነን። ማንም ኢትዮጵያዊ የራሱ ቋንቋ፣ የራሱ ሃይማኖት፣ የራሱ ባህል፣ የራሱ ወግ፣ የራሱ ስርዓት፣ የራሱ አስተዳደግ፣ የራሱ ትውፊት፣ የራሱ ባህልና ስርዓት አለው ኢትዮጵያ ውስጥ። ኦሮሞም እንደ ኦሮሞ፣ አማራም እንደ አማራ፣ ከአማራ ውስጥ ራሱ ጎንደር፣ ጎጃም፣ ሸዋ፣ ወሎ ለየራሳቸው የራሳቸው ባህልና ወግ አላቸው። ታቦት ሲወጣ ጎንደር ብቻ እንደሚጨፈረው ብቻ ሳይሆን ሰላሌም ኦሮሚያም ይጨፈራል፣ ትግራይም ይጨፈራል፣ ጎጃምም ይጨፈራል፣ ሸዋም ይጨፈራል፣ ወሎም ይጨፈራል፣ ደቡብም ይጨፈራል፣ ሐረርም ይጨፈራል፣ ቤንሻንጉልም ይጨፈራል። ጎንደር ምን ነው የተለየ ሆነ? እስቲ እናሳይስት። አልሰሜን ግባ በለው ይላል እኮ ያገር ሰው ሲናገር። አንዳንዴ ዝም ብሎ ይሄ በተለይ ሚዲያው አካባቢ ያለው ጫሂ ወይ ዕውቀት የለው ወይ ብቃት የለው ወይ ደግሞ ዕውቀት ስልህ ተንቀሳቅሶ ላይ አጠቃላይ የኢትዮጵያን ሁኔታ ዞሮ ያላየ ነው። እኔና አንተ ግን በተቻለ በጣም ብዙ ነገር አይተናል። ስለ ኢትዮጵያ በከፊል መቼም ናቀ በግማሽ ናቀ ቢያንስ ለምን ካልከኝ አሁን ስለ ትግራይ አውቃለሁ፣ ስለ አማራ ክልል አውቃለሁ፣ ከዛ ውስጥ ደግሞ ስለ ጎንደር፣ ስለ ጎጃም፣ ስለ ወሎ በደንብ ስለ ሸዋም እንቅቅ አድርጌ አውቃለሁ። እና በዓላት ቀን ምን እንደሚደረግ ጠንቅቀን እናውቃለን። ይሄ ቲክቶክ ላይ ያለው አርበኛ ግን ከአዲስ አበባ ውጭ ወይ ደግሞ ከአንድ ከተማ ውጭ ወጥቶ የማያውቅ ግን ማለታቸው የረዘመ ሰዎች አሉ። በጣም ይገርመኛል። በጥምቀት የማይዘፈንበት ቦታ የት ሀገር ነው? ኢትዮጵያ ውስጥ ንገረኝ። እየሰማ ከሆነ ማለት ነው። ሲጀመር ከናባባሉ ምንድነው ለጥምቀት ምንድነው ያልሆነ ቀሚስ ይበጣጣስ። ይሄ ምን ማለት ይሄ ራሱ ምን ማለት አባባሉ ራሱ ምን ማለት ነው? ይሄ ማለት እኮ በጥምቀት ቀን ዘንጠህ አምረህ ዘንጠህ ውጣ፣ ቆንጆ ሆነህ ውጣ ማለት እኮ ኃጢአት ነው እንዴ? ሌላ ጊዜስ ምንድነው የሚለበሰው? እና በጣም የሚያሳፍር ሁኔታዎችን እያየን ነው። እነሱ አሁን ለምን ተጨፈረ አይደል ያሉት? ጌታ ከጭፈራ አልፎ ጥይትም ይተኮሳል ነው እኮ የምልህ። እየሰማኸኝ ነው? በተለይ ይሄ በአማራ ክልል አካባቢ የትኛውም ይሄ እኮ የፍቅር እኮ ነው በነገራችን። ለታቦት ተብሎ የሚተኮስ ታዲያ ልክ ታቦት ሲገባ የደስታ ጥይት ይተኮሳል። እና ይሄ ኃጢአት ነው። ቢገርም ዝላይ ምን ነው ኃይል ወጋው ሽቦ እያለ ሀገር የለ ሰው አልሰጥም አለ እያለ ስለ ሀገር ክብር እየሸለሉ ሀገራችን የሚያስከብሩ ወጣቶች እንዴ! በተለይ የሚገርም እንትን አካባቢ ልንገር፣ ዋርላ ይባል አካባቢ ዛሬ ያየሁት ነበር። አጋጣሚ ተከታይና
ፈረስ ይዘጋጃል፣ ፈረስ ይጋለባል፣ ጥይት ይተኮሳል። በጣም ጉድ ነው በቃ ጥምቀት ላይ ማለት ነው። ሌላ እንደዚህ መሸብሸብ ብቻ ነው እምነት የሚሆነው እና በጣም ልክ አይደላችሁም፣ አግባብ አይደለም አነጋገራችሁ፣ አካሄዳችሁ ሁሉ በጣም የሚዘገን ነው። ደግሞ ጎንደር ብቻ አይደለም፣ በተለይ አንዳንዶቻችሁ የግል ቁርሾ ሁሉ ያላችሁ መስላላችሁ። ለይታችሁ ጎንደር ብቻ አስተሩ የሆነ ጥላቻ ያላችሁ ነገር ነው የሚመስለው አይደል እንዴ? በጣም ነውር ነው፣ እንደዚህ አይባልም። በነገራችን ላይ ደግሞ ሰብህወ በክህሎቱ ማለት ምን ማለት ነው? መዝሙረ ዳዊቱ እንደየችሎታ አመስግን። አንተ ቅዳሴ ስላወቅ ትቀድሳለህ፣ ቅኔ ስለተቀኘ ትቀኛለህ፣ አቋቋም ስለተማርክ ትዘማለህ አይደለም እንዴ? ቅኔ ስለተማርክ ትዘርፋለህ። ምእመኑ ቅኔ የማያውቀው አቋቋም የማያውቀው ቅዳሴ የማይቀድሰው ምእመን ግን ምን ብሎ ነው እግዚአብሔር የሚያመሰግን? በችሎታው አይደለም፣ በሚያውቀው አይደለም። ስለዚህ እስከ መነነቶ ሚልኮን ቅድመ ታቦተ ሕግ አመዘፈነ ታቦተ ጽዮን ተማርካ ወደ ፍልስጤማውያን ከቆየች በኋላ ከምርኮ በኋላ ስትመለስ ንጉሡ ዳዊት በገናውን ይዞ መሰንቆውን ይዞ እየደረደረ በታቦተ ጽዮን ፊት ሲዘፍን ሚስቱ ሜልኮል በእሰገነት ላይ ሆና ቁልቁል አየችውና ራቆቱ ስለነበረ ሕዝብ ላይ እስከመነነ ሚስቱ እስከምትነቅ ዘፈነ። ሜልኮልም ናቀችው፣ አቃላይ እንዴት የእስራኤል ንጉሥ ነህ እስከምትቀበል ድረስ የእስራኤል ንጉሥ ተብለ ስም ተጠርቶ እስራኤልን የሐላ ሀገር እያስተዳደር እንዴት ትዘፍናለና ናቀችው። እንዳውም ምንጩ እሱ ራሱ ነው። ከናቀችው በኋላ ግን ክርስቶስ ተቆጣት፣ መድኃኔዓለም ተቆጣ። ምን አደረጋት? እስከምትሞት ድረስ መሃን ሆነች፣ አልወለደችም፣ መከነች ማለት ነው። ይሄን እንግዲህ ከማይነት ጽጌ ከድርሰቱ እናውጣው ይሄን እስከዛሬ ይነገራል። ይሄ እስከዛሬ እየተነገረ ያለ ነገራ እና እኔ ምንድነው ጎንደር የሚታወቅበት የራሱ ጎንደርኛ ባህልና ወግ አለው። ይሄ ኦርቶዶክስ ትፈቅዳለች አትፈቅድም፣ ግን ባህሉን ግን ኦርቶዶክስ አትከለክል። ሰላሊኛ ይጨፈራል እዚህ ሰላሊ። ይሄ የማህበረሱ ባህልና እሴት እንጂ ሃይማኖታዊ እሴት የደብረ ሊባኖስ ገዳም እሴት አይደለም። ቆይ አዲስ አበባ ውስጥም እኮ ይጨፈራል። ትናንትና በየካ እንዴ በየቦታው እራሱ አንዳንድ ሰዎች ስማቸውን አልጠራም እንጂ አፋችሁን ጎንደር ላይ ስከፍቱ የነበረ እናንተ በምታከብሩበት ጥምቀት፣ እናንተ በኋላችሁበት ጥምቀት ጭፋሩ ባይናችሁ አላያችሁ ከልክላችኋል። ምን ነው ጎንደር ድረስ አፋችሁን ከምታሾሩ አጠገባችሁ ያሉትን ለምን አያስቆሙ? የማያውቋትን ጎንደር ለጎንደር ተው። የማታውቁትን ነገር ጎንደር ድረስ ዳችሁ ከምትናገሩ ከበጣገባችሁ የነበረውን ጭፈራ ከበጣገባችሁ የነበረውን ሁሉ አስቆሙ። የኛ አፈጻዲቆች ሲጀምር ይሄ እኮ ባህል ነው። ነገራችን ላይ ጥምቀት ላይ መዝፈን ራሱ የቻለ አንድ ባህል ነው እኮ። ባህሉን ወጉን ለማስተው ካልሆነ በስተቀር እንጂ አሁን ይሄ ኃጢአት ነው ነውር ነው ብሎ ይሄ የሚያስጨፍር የሚያቅራራ ጉዳይ የለው። ጥምቀት ላይ መጨፈር ያለ ነው፣ የተለመደው ባህል ነው አይደለም። ደግሞ እዚህ በመቀጠል ታቦቱ በካህናት ታጅቦ በዝማሬ መላእክት ታጅቦ ሊቃውንቱ ካህናቱን እያመሰገነ ነው። በዚህ ቦታ ሰንበት ተማሪው ተደርድሮ እግዚአብሔርን እያመሰገነ ነው። በዛ ቦታ ጎንደር ላይ ማለት ነው። ዘማሪያን በዝማሬያቸው እግዚአብሔርን እያመሰገኑ ማህበረሰቡ ምዕመኑ የተሰበሰበው ማህበረሰብ በሆነ ከታቦቱ አካባቢ አይደለም በሆነ ቦታ ተሰብስቦ በባህሉና በወጉ ስለጨፈረ ከታቦቱ ጋር ምን የሚያገናኘው ነገር አለ? ይሄ ምንም ይሄ ሰዎች ብዙ ጊዜ ሐሳብ ይዘው ሲነሱ እዛ ያዩትን ብቻ ይዘው ነው የሚሄዱት። በቃ መጨፈሪያ ሆነ ምናምን ይባል ነገር አለ። እሱ አይደለም። ለምን ከጭፋሮ ከመዝሙሩና ከዝማሬው ጎልቶ ጭፋሬው ለምን ወጣ? ለመተቸት አይደለም። ሆን ብለው እኮ ነው ይሄን የሚያርጉት እኮ ለመተቸት። መዝሙር የለም፣ ዝማሬ የለም፣ ምስጋና የለም። ጎንደር ከተማ እስኪ ይሁን እሺ፣ ከተማ እስኪ እንደው አሁን ካሜራ ማለ ምን ማለት ብዙ ነገር ተቀርጾ እየወጣ ነው። ገጠር ላይ እኮ ማለት ነው አንድ ወጣት የጥምቀት ቀን ገብቶ ካላለ በጣም ነው የሚወቀሱት። ነውር ነው የሚባለው። ታቦቱን አድምቁ ታቦቱን አክብሩ እንጂ ምንድነው ለምን ዝም ትላላችሁ ተብሎ እኮ ይቀሰቀሳል። ወጣቶች ራሱ ገጠር አካባቢ እነሱ አያውቁም። ግን በዛ ጊዜ በጨፈራቸው ኃጢአት ነው ተለይ ከሆነ አይደለም። ኃጢአቱ የት ነው? ከተማ ውስጥ ግሮሰሪ ማምሻ ቤቶች አሉ፣ የጭፈራ ቤቶች። እዛ ውስጥ ገብተህ የደነስክ ካመሸ እሱ ነው ኃጢአቱ። ይሄ ሆቴል አይደለም የተጨፈረበት ቦታ። ታቦቱ እያለፈ ነው። በዛ ደግሞ ወጣቱ ደስታውን እየገለጸ ነው። ይሄ ምኑ ጋር ነውር የሆነው? ትናንትና ነው ቡልጋ ነበርኩ።
ቅድም አውርተንበታል። ወጣቱ መሳሪያ ያዘ፣ መሳሪያውን ይዞ ዱላ ያዘ፣ ዱላውን ይዞ ዱላው እያቀጫቀጨ ሆይል ነበር። ሴቶችም ደግሞ ህፃናት ሴቶች ልጃገረድ ሴቶች ፀጉራቸውን ተሰርተው እንዲያጨበጨቡ ታቦቱን ይሸኙ ነበር። ሁሉም ተከፋፍሎ ሴቶች በሴቶች ወንዶች በወንዶች አዛውንት በአዛውንት አሮጊቶች በአሮጊቶች ካህናቱ በካህናት ሁሉም በሚያውቀው ተከፋፍሎ ታቦቱን ይሸኝ ነበር በምስጋና ማለት። አሁን በእኛ በተወለድንበት አካባቢ ብትሄድ መሳሪያ ከታቦቱ በኋላና ከታቦቱ በፊት አለ። መሳሪያ ታጠቅ በሙሉ በተርታ ተሰልፎ ዱላ ያዘው ገና ይጫወታል። ይሄ ምንድነው ልጃ ይጫወታል። የዛ ጊዜ ሴቶች ከወንዶች ትዳር የሚተጫጩበት ዘመን ነው። ለምን ጋብቻ የሚፈልጉበት ዘመን ነው። ትክክል። እንደዚህ ጋር ደግሞ ለያዝ ነገር መንገድን ማለት ነው። እና ደግሞ አንዱ ይላል መሰለ ሎሚ ይሰጣጣሉ እንትን ላይ እዚህ በዓሉ ላይ ማለት ነው። እና ያን ወስደው ይላሉ የዝሙት በዓል ይሉታል። ተመልከት እንግዲህ ይሄ አደገኛ ክፋት ነው። ይሄ እኮ እጮኛ መውሰድ እኮ ነው። እያጨኩ ነው አይደለ? ቤተክርስቲያን መጥቶ ማጨት ነው። አይኑ ውስጥ የገባችውን ልጅ በቃ ለህይወት ይላት ያስተዋካትን ልጅ ሎሚ ይሰጣል። ከዛ በኋላ ሽማግሌ ይላካል ማለት ነው። ይሄ ምን ነው ኃጢያቱ? ሰዎች ግን ምንድነው ይሄ በቃ የዝሙት መንፈስ ያለበት በዓል ነው ምናምን እያሉ ሲተቹ ሰምቻለሁ። ይሄ ግን አለማወቅና የድንቁርና ትልቁ ምልክት። ሀገራችን ኢትዮጵያ የብዙ እሴት ባለቤት ነች። እምነቱ እንደ እምነት ወንጌሉ ምን ይላል? ወንጌሉን ከባህል ጋር አናቀላቅል፣ ባህሉ ደግሞ ከወንጌል ጋር አይጣላም። አይደለም እንዴ? ለምሳሌ አመጋገባችን ከመጽሐፍ ቅዱስ ጋር አይጣላም። አለባበሳችን ከመጽሐፍ ቅዱስ ጋር አይጣላም። ቋንቋችን ከመጽሐፍ ቅዱስ ጋር አይጣላም። ሂደታችን ሁሉ ባህላችንን እና ወጋችን አክብራ የነበረች ኦርቶዶክስ ዛሬ እንደው እውነት እናወራ ሶሻል ሚዲያ የምናወራው ሰዎች ሶሻል ሚዲያ ባለነው ልክ እንደው ከጀርባችን ቢጣላ ትክክል ነው ሁላችንስ ወረሱ ኩል ገባ ያሰብኩ ነበር። እና ምንድነው የውላችሁ ጎንደር ላይ የሰማኝ ከሆነ ጎንደር ላይ ተዘመረ እንጂ አልተጨፈረም። ይሄን ማዋጥ ነው የሚጠበቅብህ። ምክንያቱም የት ነው የሆነው? ታቦቱ እየሄደ መንገድ ላይ ነው። ደግሞ ከታቦት መልስም ነው ደግሞ አንዳንዱ ግቢ ቤተክርስቲያን ግቢ ውስጥ ደግሞ አይደለም። አዎ ይሄም አለ። ኧረ እንደው ምስኪን እንደው በደምብ ልናገረው ገጠር አካባቢ ቅጥር ውስጥ እኮ ነው የሚጨፈሩ። እንደው ዱላ ይዘው ታዲያ ግቢ ውስጥ ቤተክርስቲያን እየዞሩ ነው እኮ ነው ሆያሉ ታቦት የሚያከብሩት። ስለዚህ ይሄ መዝሙር እንጂ ባህል ነው። ባህል ነው፣ ባህላዊ መዝሙር ነው። በቃ ብለህ ወሰደው። አሁን ወደ የግላችሁ ልምጣ። ዋጣው ጻጥ አድርገው ዋጣው። አሁን ጻድቅ መስለህ እንደው የተሻለ ሰው መስለህ ሚዲያ ላይ ወጥተህ ትተቻለህ አይደለ? አሁን ወደ የግል ልመጣ ነው። አንተ አሁን ይሄን ቪዲዮ ከሰራ በኋላ የምትሰራውን ስራ ታውቀዋለህ። ግን አናውቃችሁም እንዴ? እያንዳንዳችሁ እኮ ጀርባችሁ ቢጠና እኮ የራሱ የሆነ የገማ ታሪክ ያላችሁ እኮ ናችሁ ብዙዎቻችሁ። የገማ ብቻ የተበላሸ ለምሳሌ በዝሙት መንፈስ ዛሬ አንዱ ዋጋ ነህ፣ ነገ አንዱ ዋጋ ነህ። አሁን ይሄ ጉዳይ መጀመሪያ ጣት ከመቀጠር በፊት እኔ ማን ነኝ የሚል ነገር መያዝ ያስፈልጋል፣ መመልከትም ያስፈልጋል። እያንዳንዳችሁ የሚዲያ ሰዎች ቀረብ ብሎ ላያችሁ ሰዎች ሌላ ሰው ናችሁ። በጣም ሌላ ምንም የማትገናኙ ከስራችሁ ጋር ናችሁ እንጂ በጥምቀት በዓል የተደረገን ባህላዊ ጭፈራ አውጥተህ ኃጢአት ነው ብለህ የምትተች ምንም ዕውቀቱም ብቃቱም ንቃቱም የላችሁም። ህዝብን እንደ ህዝብ ለመተቸት ጣት መቆሰ ህዝብን እኮ ነው ህዝብን አዋቂነት ለማድረግ ይሄ ህዝብ በቃ አንተ በቃ ነጠላ ለብሰህ ስለዘመርክ ጻድቅ፣ ይሄ ህዝብ ደግሞ በባህሉና በወጉ በስርዓቱ በማህበረሰቡ ባህልና ወግ እሴት ታቦቱን ስላስገባ ልትነቅፉ አትችልም። ሰማ እኔ አሁን ይኸውልህ እንደዚህ ሽንጤን ገትሬ እንደዚህ ኃይለ ቃል የምጥልብህና የምናገርህ ጀርባዬ ማን እንደሆንኩ ስለማውቀው ነው። ከፈለክ ስለኔ ጀርባ ማወቅ ከፈለክ ማጥናት ትችላለህ። ማን ነኝ፣ ምንድነኝ፣ በዙሪያዬ ምን በደል ሰርቻለሁ፣ ምን አድርጌያለሁ የሚለው ነገር ደግሞ ራስህ ማጥናት ትችላለህ። እኔ ግን ስለ እያንዳንዳችሁ ደግሞ ማውቀው ታሪክ አለ። ስለነማን? ስለ ሚዲያ ሰዎች፣ አብሶ ደግሞ ስለ ታዋቂዎች፣ ታዋቂ ቲክቶከሮች፣ ታዋቂ ዩቲዩበሮች፣ ዝነኞች ተውኝ የተዋወቅን ደግሞ እናንተ ያልሰራችሁት በደል አለ እንደዚች ምድር ላይ ተውኝ አናወጣ ሁሉን ነገር። ስለዚህ እንደናንተ ያለ ሰው ደፍሮ ጥምቀት ላይ የተጨፈረን ጭፈራ ኃጢአት ነው ብለህ ልትተቻችልም። መጀመሪያ ራስን አንጻ፣ ራስን አጽዳ። የኔ መልእክት ይሄ ነው። ሲጀመር በጎንደር ህዝብ ላይክ ሸር አይሰበሰብም።
ፎሎ አይሰበሰብ። የጎንደር ህዝብ አዋቂ ህዝብ ነው። ሀገር ተወረረ ቢሉት ለሀገሩ የሚሞት ሃይማኖትህ እንዲስሉ ለሃይማኖቱ የሚቆም ባህሉን ከሃይማኖቱ ሃይማኖቱ ከባህሉ የማይጋጭበት ንቁ ኩሩ ህዝብ ነው። ይሄ ንቁ ኩሩ ህዝብ ግን ከሌላው ማህበረሰብ ጋራ ደግሞ የሌሎችን ባህርና እሴት ማንነት አክብሮ የሚኖር ህዝብ ነው ጎንደር። ጎንደር ከጋምቤላምና ከሐረርምና ከኦሮሚያምና ከትግራይምና ከየትም ከሱዳንና ከኬንያና ያከብራል። ግን ሲያከብርህ ግን በሃይማኖቱ ሳትመጣበት እንደ ሃይማኖትህ ያከብራል። በብሔሩ ሳትመጣበት እንደ ብሔሩ ያከብራል። በባህሉ በእሴቱ በማንነቱ ሳትመጣበት የአንተን እሴትና ማንነት አክብሮ ያከብራል። ሲጀመር ይኸውልህ ጎንደር እኮ እኔም አንተ በትውልድ እኔ በትምህርት እናውቃታለን። በየትኛው ትምህርት? በአብነት ትምህርት በቆሎ ትምህርት ቤት ማለት ነው። እሺ በመላው ዓለም ላይ የተሰራጨው ይሄ አቋቋም መምህራን የሚባል ከየት ነው የወጣው? ምንጩ የት ነው? ጎንደርን ሳይረግጥ ይወጣ የለም። ጎንደር በአታ ትባላለች። አሁን በዓለም ላይ ሰፍቶ ያለው እንደዚህ አእምሮ አብቦ የምታዩት በየአጥያው በየቤተክርስቲያኑ ያለው መምህራን ሊቃውንት ሁሉ እንዳው ከየት ነው የሚገኘው ሁሉ ካላችሁ ጎንደር በአታ ማዕከላዊ ጎንደር በአታ ትባላለች። የዚህ ምንጭ ቦታ ናት ጎንደር ማለት። አውሰ ደግሞ ማዕከላዊ ጎንደር ትለያለች። ሁሉም ከትግራይ ሄዶ ከየትም ሄዶ ማይተም ይዞ የሚወጣው የትኛው ነው? ወይ ደግሞ የዲግሪ ወረቀት ይዞ የሚወጣው ከየት ነው? ከጎንደር ያቋቋሙ ጎንደር በአታ ለማርያም ታስመሰክርበታለህ። ድዋውን ደቡብ ጎንደር ቤተልሔም ታስመሰክርበታለህ። ዝማሬ መዋሱትን ደቡብ ጎንደር ዙራምባ ገዳም አስመስክረት ወጣ። ይሄን ደግሞ ምን እኛ ለምንናገረው ሊቃውንት ራሱ የሚመሰክረው ነገር ሁሉም ሊቃውንት በዚህ መልክ ነው የሚመጣው። ስለዚህ ሲባል ደግሞ የትነው ጎጃም ብዙ ይሄንን እሴት የጎንደር ሊቃውንት ጠፍቷቸው ልታስተምራቸው የጎንደር ሊቃውንት ጠፍቶት ነው። አንተ ባህል ነው ሲጀመር ነው እኔ ነገራችን ላይ እንዳው ብቻ አሁን ከተማ ውስጥ አለ አይደለ ብዙ ጊዜ የሰንበት ትምህርት ቤት ስላሉ ብዙውን ቦታ ነው ስለሚይዙት ነው እንጂ ማለት ነው። በፊት እኮ ታውቃለህ ወጣቱ እንደዚህ ሆ ካላለ በዓሉ ላይ ከበራ ይመስለኝ ነበር። የሚገርም ነገር አዎ በተለይ ገጠር አካባቢ ያደርክ ሰው ከሆንክ በቃ ትዝ የሚልህ ይሄ ወጣቱ ሆታ በቃ አርግዶ ነው ታቦቱን አድምቆ የሚያስነሳ። ልክ ጥምቀት ላይ ያለ አይደለ በቃ ወጣቱ ወጥቶ አላባሱም ይለያል፣ ጎፈሩን ያበጥራል፣ የተለያየ አልባሳት ለብሶ ሆ ያለ ታቦቱን ሲያከብር በቃ ያኔ ነው ጥምቀት የሚመስል። አሁን በነገራችን ላይ ይሄ ሆታው ነው የኢትዮጵያ ኦርቶዶክስ ተዋሕዶ የመጀመሪያው ታቦትን ሲያነግስ የነበረው የአሁኖቹ ሰንበት ተማሪዎች ናቸው። የአሁኑ ሰንበት ተማሪ እኮ ከዘመናት ጋር አባቶቻችን አሁን በቅርብ ጊዜ ነው ሰንበት ትምህርት ቤት የመዘገ ከሰኛና ከዘማሪያኑ በፊት የማህበረሰቡ ታቦት እያደመቀ ይዘት መጣው ማን ነው? እንደውም ቢገርምህ አንድ ጣሊያን ነው አለ ድሮ ነጮች ቢመጡና ኢትዮጵያን ይሰልሉ ነበር ይባላል። ሲሰልሉ እና ይሄ ማህበረሰብ ታቦቱን ሲያነግስ ሲያወጣ ስለ ሀገሩ የሆነ ቋንቋ በኦሮሞኛም በአማርኛም በትግረኛም ስለ ሀገሩ አገር የለሰው አልሰጥም አለ እያለ ስለ ሀገሩ ያወራል። ይሄ ምን ማለት ነው ብለው ፈረንጆች ይዘግባሉ። አገር የለሰው አልሰጥም። ለካ ኢትዮጵያን ለመውረድ የሚመጣው ሁሉ ወኔ ኢትዮጵያ መውረር እንደማይቻል አየህ። ሁሉም ማህበረሰብ በሀገሩ እንደማይደራደር ዛሬ እንደተሰበሰበው ባንዳ ሳይሆን ይሄ ወጣት ሀገሩን ሴቱን ትውፊቱን ማለትም ወደ የአድዋ ጦርነትም እኮ የተጠናቀቀ በሆታ በልልታ ነው። ጎሽ አድዋን ድል አድርገው ሀገራቸው ካህናቶች፣ ዲያቆናቶች ታቦተ ጊዮርጊስን ይዘው ካህናቱ ዲያቆናት ሆይ ያለ እየጨፈረ ሄዶ ነው ጣሊያንን ገነጣጥሎ 12 ሰዓት በተጀመረ ጦርነት እስከ 6 ሰዓት ላይ እንክትክቷን አውጥቶ ጣሊያንን አሸንፎ ድል አድርጎ የመጣ ባለፈው ራሱ በልልታ ነው። ባለፈው እንትን እጄ ነበር ዳር ሚካኤል ምንድነው ይሄ ወደ ሰሜን ሸዋ እንትን አምዶ ሚካኤል ሁልጊዜ ታውቃለህ ስለሱ እየተናገርኩ ነውና እና እዛ ስናከር ወጣቱ ሆይ ይላል። የሚገርም ነገር ሆይ ይላል። ጥይቱ ይተኮሳል። ታውቃለህ ማለት ችግር ተፈጠረ ብዬ ደንግጬ ስቆም ለካ እንትን ነው በቃ ባህላቸው ነው ባህል ነው። ታዲያ ይሄ ምን ኃጢአት የሚሆነው? ከዛ በኋላ ግን የለም። ከበዓል በኋላ ግን ምንም የለም። በቃ ያው የሚጨፈረው መቼ ነው? ሆይ ባለ መቼ ነው? በበዓሉ ቀን ጥምቀት ቀን ነው ወይ ደግሞ በአንድ ንግስ ቀን ብቻ ነው። ግን ኃጢአቱ ምንድነው? የቱ ጋር ነው ነውር የሚሆነው ካላችሁ ግን እና ልንገርህ አሁን ተተኮሩ ተናጋሪዎቹ ጥምቀትን ሰበብ አድርገህ ከጥምቀት ምሽት በኋላ በጥምቀት ቀን በየጭፈራ ቤት እየገባህ የምታስጨፍር እሱ ነው ኃጢአቱ። እዛ ከሴቶች ጋር ስትዳራ የምታድር የምትውል
የተለያዩ ትምህርቶች የምትሰራው የዛ ጊዜ ነው ኃጢአትና ነውር የሚሆነው ጌታዬ እንጂ ታቦትን ለማክበር ለምን ሆ ተባለ ብለህ እየየምትል ከሆነ በደንብ አልቀስበት ቀጥልበት። ሌላ ምንም አንልም። እና ይሄንን በጣም አይቼ ተናድጄ ነበረ። ስለዚህ ይሄንን ከጓደኛዬ ጋር አብረን ሰርተናል። ማንም ጥያቄና መልስ በእኛ ላይ ማምጣት ይችላል። ይሄ ደግሞ ይኸውልህ ስማ፣ ይሄ ደግሞ የጎንደር ብቻ ሳይሆን አጠቃላይ የመላ ኢትዮጵያ ባህል ነው። የኢትዮጵያ ባህል ነው። ሁሉም ጋር ነው። የጎንደር ብቻ አንልም። ጎጃምም ታቦት የሚያስገቡት ቦታ በእልልታ ነው። ጎንደርም እንደዛው ነው። ሸዋም እንደ ወሎም፣ ትግራይም እንደዛ ነው። ኦሮሚያም እንደዛ ነው። ይሄ ሲባል ግን ሲዳማም እንደዛ ነው። የትም ቦታ ላይ በኢትዮጵያ ምድር ላይ ይሄ ባህል ነጥፈህ ጎንደርም ብቻ ለይተህ ነጥላለሁ ካልክ የተሳሳትክ ቀን። ይሄ ግን የኢትዮጵያ ባህል ነው። ይሄ ማለት እኮ ምን መሰለህ ከጎን ደግሞ ካህናት እኮ ይዘምራሉ። የካህናቱን ዝማሬ ምን ያወጡት? ሰንበት ተማሪው አለ፣ የጎንደሩ ሊቃውንቱ አለ። የካህናቱና የሰንበት ተማሪው እንኳን አወጡት። አየህ አንድ ነጠላ መሃል አሁን እዚህ ነጠላ መሃል ነጭ ነጠላ ብትለብስ ከዛ ላይ አንዲት ቆሻሻ ቆጭ ብትል ጥቋን ነጥሎ ማውጣት እኮ ነው። አሁን ይሄ ጎንደርን ለነሱ ጥቁር አይደለም ምን ጥቁር ነው ብለው ያዩት ምንድነው ጭፈራ የምትለውን ነው። መናፍቃኖችም እኮ በእኛ ቤት ሲሆን እንደ ጭፈራ ቆጠሩበት እንጂ በእነሱ ቤት እንግዲህ አይተዋለ ከዳር ዳር እንዴት እንደሚዘለል። ደግሞ ስማ ለምሳሌ አሁን እንደው ባጭሩ ብናነሳው ለምሳሌ የትናንት ጥምቀትን በዓል ተጨፍሯል የተባለው አይደለ? እና ያሁኑ ጭፈራ ጨፈረው የጎንደር ልጅ ብቻ ነው። ከሌላ ቦታ አይደለም እንዴ? እንደውስ በየዓመቱ ጥምቀትን በጎንደር እየተባለ ወደ ጎንደር የሚጓዘው ህዝብ ቁጥር አለው እንዴ? ያው ሁሉ ቁራ ወራን የራያ ጭፈራ እናሳያለን። ራያ እናሳያለን እና የጎጃምን የደብረ ማርቆስ የፍኖተ ሰላም እናሳያለን። የባህር ዳር እናሳያለን። የሰላሌን እናሳያለን። ከዚህ አዲስ አበባን እናሳያለን። የሐዋሳን እናሳያለን። እዚህ ጉራጌ ክልል ያለውን እናሳያለን። ምንጃር ውስጥ ያለውን ሸዋ ውስጥ ያለውን እናሳያለን። ይሄ ጥንታዊ ባህላችን ነውና በባህል ውስጥ ገብታችሁ ዝም ብላችሁ ባታወቁ ደስ ይለናል። ይሄ ነው እንድታውቁ ምን ፈልግ ከቻላችሁ እንደውም ሸር አድርጉልን። ይቅርታ ጠይቁ። እንደውም ይቅርታ በሉ። ደግሞ ላይክ አድርጉ፣ ሸር አድርጉ። ይሄን ቪዲዮ ነግሬያችኋለሁ። ዋ እሺ